በሕይወታችን ላይ በዚህ ምድር ላይ እስካለን ድረስ የጌታ በመሆናችን ብቻ ምድሪቷ ዋጋ ታስከፍላለች። አገራችን በሰማይ ስለሆነ ይህ ምድር እግዚአብሔርን የሚከተሉ ሰዎች ለዚህ ነው መጽሐፍ ቅዱስ ዓለም ቢጠላችሁ ከእናንተ በፊት እኔም እንደጠላችሁ እወቁ ይላል። ጳውሎስ በዲና ከተሻገረ በኋላ ብርድ ስለነበረ ጭራሮን አከማችቶ በሚያነድበት እፉኝቷ ከሙቀቱ የተነሳ ወጣ ሲነድፍ ከጳውሎስ ጋር አብሮ የተሻገሩ ሰዎች ይህ ሰው ነፍሰ ገዳይ ነው፣ በሕይወት እንዲኖር እግዚአብሔር አልፈቀደም። በዲና ቢሻገር እንኳን በወንዙ መበላቱ ወይም በዛ ማዕበሉ መዋጡ ቢተርፍ እንኳን ተሻግሮም በእባብ ተነድፎ እንዲሞት እግዚአብሔር አድርጓል ብለው እዛው እያወሩ ያለ እፉኝቷን አራገፋት ይላል። በሕይወታችሁ ላይ ብዙ ሰው በዓለም ላይ እስካለ መከራ አለባችሁ። በዚህ ምድር ላይ የጌታ በመሆን በመዋጋት በውጊያ መካከል ድል አለ። መጽሐፍ ቅዱስ ሲናገር በእሳት መካከል ብትሄድም አያቃጥልም፣ ነበልባልም አይፈጅም ይላል። እግዚአብሔር አምላክ በአንተ ውስጥ ያስቀመጠው ነገር አብረቅርቆ የሚወጣው በመገፋፋት ወይም በፈተና መካከል ነው። በሕይወት ላይ ስትፈተን ከፊት ያለው ድል እንዳለ አስብ። ልክ ሁል ጊዜ ማለት ነው ማሰብ ያለብህ እየተፈተን ካለ ከፈተና በኋላ ድል አለ፣ ምስጋና አለ። ሲድራቅ ሚሳቅ አብደናጎ የሰጠው መልስ ለናቡከደነፆር የሚገርም ነው። የምናመልከው አምላክ ከሚነድ እቶን ያድናል፣ ባድንም እንኳን ላቆመው ለወርቅ ምስል አንሰግድም ማለት። ሕይወታችሁ ላይ እግዚአብሔር አምላክ የሚያደርገውና የሚመራ አምላክ እንዲሁም ወደ ገበታችሁ ወደ ህልማችሁ ጋር እግዚአብሔር ይመራል። ባይሆንም እንኳን በውስጣችሁ የገባው እውነትን በማይመች ሁኔታ ውስጥም መግለጥና መናገር አለባችሁ። የተጠሩበት ዓላማ በእናንተ ላይ ክርስቶስን መግለጥ ነው። ኑሯችሁ ላይ ግለጥ፣ ህይወት ላይ ግለጥ። በህይወትና በዘመን መካከል ጠላት ዋነኛው በእናንተ ላይ የሚዋጋው የእግዚአብሔርን የማዳኑን ምስጢር ለትውልድ እንዳትናገር ነው። መንቃት ያለብኝ ነገር ይሄ ነው። ጠላት እኛን የሚያዋጋ ቁሳዊ ነገር እንዳይመስል፣ ቁሳዊ ነገር በማሰብ ተጨንቀን የእግዚአብሔርን ዓለም እንድንረሳ ነው። የእግዚአብሔርን ዓለም ለትውልድ መልእክት እንዳናስተላልፍና እውነታው እንዳናወራ ነው። በዚህ ምድር ላይ ክርስቶስን እንደሚከተል ወይ ዳግመኛ የተወለደ ማንኛው ሰው በተለያዩ አቅጣጫ ላይ ያለ መቀበል ተቃውሞና ግፍትን እየፈራ ከሆነ በህይወት ላይ እጅግ ምስጢራዊ የመንፈስ ዓለምን ወይ እግዚአብሔርን ዓለምን አልተረዳኝ ማለት ነው። ስለዚህ በዚህ ምድር ላይ ተቃዋሚም ወይም የወንጌል ተቃራኒ የሚሆነው በተለያዩ አቅጣጫ ወይም እኛ እንደምናስብ ሰይጣን በአካል ቀንድን አቆሞ ሳይሆን በማናስብበት ትውልድ መካከል ቆሞ ይቃወማል። በዚህ አጋጣሚ እናንተን የእግዚአብሔርን መንግስትን ይዛችሁ የወጣችሁ ትውልድን ሊቃወም ይችላል። ያልታሰበ ሰው የምናገለግለው መጽሐፍ ቅዱስን በመጥቀስ መሰናከያ ድንጋይ ሊያቆሙና ሊተከሉ ይችላሉ። ነገር ግን ለሚናገሩ ነገር ሐሳብን መስጠት፣ የምትሰራው ስራ አቁመ መልስ እየመለስክ እንዳለ አስብ። በህይወት ላይ መራመድን መቀጠል አለብህ። ስም እስከሚጠራ ድረስ የምታወራው መጽሐፍ የምትናገረውን የእግዚአብሔርን ቃል የእግዚአብሔርን ሐሳብና ራእይን ይዘህ ወደፊት እንቀጥል። ቆመና ቁጭ ብለህ ቢሆን ኖሮ ማንም አይናገርም፣ ስለምትሰራ ነው። አስቡ እስኪ ኃይሊስት አንድ ሰው የሥራ እየሰራ ሰው ቢያይ ምንድን ነው የምለው? ኃይሊስት ይላል። ባይሰራ ይለዋል አይልም። ልክ እንደዛው እናንተ የእግዚአብሔርን መንግስት የሚሰሩ ሰራተኞች ስለሆናችሁ የእግዚአብሔር የመንግስቱ ሰራተኝነታችሁን ወይም የእናንተ ስራችሁን ተቃዋሚ አለ። የስንዴው ተቃዋሚ እንክርዳድ ስንዴ እንዳያድግ ለማንቅ አንቆ ስንዴውን እድገቱን ለማቅጨጭ የሚበቅል ያልተዘራ አረም ማለት ነው። ስለዚህ በእናንተ ህይወት ላይ ውስጣችሁ ላይ ያለው ነገር ለማደናቀፍና ውስጣችሁ ላይ ያለው ነገር ለማቆም በሚያስፈልግበት ጥረት ጠላት በተለያዩ በሚታወቁ ሰዎች መካከል ጥረት ቢያደርግ ስራችሁ አቁማችሁ መልስ መስጠት ሳይሆን መራመድ መቀጠል አለባችሁ። መልሳችሁ በምትሰጡበት ጊዜ ይበልጥ ስራ ሰጥታችኋል። ይበልጥ ተቀባይነት በእናንተ እንዲገኙ አድርጋችኋል። ለተነገረው መልስ እናንተ ስታወሩበት መልስን በምትመልሱበት ጊዜ ማንም ሰው መጥፎ ነገርና ክፋትን የሚደግፍ ሰው ስለሌለ አንተ በምትናገርበት ሐሳብ ተንተርስሶ የሚወያዩበትን ንግግርን፣ ሐሳብን፣ ሰነድን አዘጋጀክ ማለት ነው። ስለዚህ ከአንተ ዙሪያና በነገሪ ላይ ጠላቶች የሚያድኑትን ፈጽሞ ተስፋ እንዲቆርጡ ከፈለክ ትኩረት ማድረግ ያለብህ ከእግዚአብሔር ጋርና ትኩረት ማድረግ ያለብህ ለስራ ብቻ ነው። በዚህ ምድር ላይ ትልልቅ ስፍራን ትልልቅ ቦታ በሰዎች ምሳሌ የሆኑ ሰዎች ለስራ ትኩረት ሰጥተው እግዚአብሔርን እየጸለዩና እያመሰገኑ ያሉ ሰዎች ናቸው። በየትኛው አንግል የትኛው ሀገር ሂድ ተቃዋሚዎች እንደነበሩ ነው አሉ። እነሱም በተለያዩ በእነሱ በራሳቸው መንፈስ መቼም የመቃወም መንፈስ በእግዚአብሔር
የመቃወም ወይም ወንድምን የማሰናከል መንፈስና ጸጋ ያለው አይመስለኝም። በየትኛውም አንግልና በየትኛው ሁኔታ ውስጥ ሆኖ ሰው በጥላቻ የሚመነጭ ነገር ነው። ለሚናገሩት ነገር መልስ በመስጠት ጊዜ ማጥፋት ማለት የምትሰራው ስራ አቁመ ወደ እነሱ መታል ማለት ነው። ሳትፈልግ የምታወራውን ነገር ያንተውን ትክክል እንዳይሆንና በማውራትን አልፈ እንድትናገር ስለሚያደርጉ ተዋቸው። ልክ ኤልሳ ምንድን ያለው? ዝም በሉ አውቃለሁ አለ። ዝም በሉ አውቃለሁ አለ። ዛሬ ጌታ ካንተ እንደሚወሰድ አታውቅ ማለት ሳያውቅ ሞኝ ነው ለምን ይከተላል አይነት ነው። ስለዚህ እናንተም በእንደዚህ ሁኔታ ውስጥ የእግዚአብሔርን ሐሳብ ይዛችሁ ስትገቡ ማበረታትና በጎናችሁ መቆም ሲገባችሁ በማስተናከል በመንገዳችሁ ላይ ለሚቆሙ ሰዎች መልስ መስጠት ሳይሆን እናንተ ትኩረት ማድረግ አለባችሁ በስራችሁ ላይ ነው። እግዚአብሔር አምላክ ይረዳል። መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ ቀን ሳለኝ የላከኝ ሥራ ሊያደርግ ይገባኛል። ማንም ሰው የተሰጠውን ይሰጣል፣ በውስጡ ያለውን ይሰጣል። ያም በውስጡ ስላለን አመፀኛውም ይመጽ፣ ርኩስም ይረከስ፣ ጽድቅም ይጽደቅ፣ ዋጋው ከኔ ጋር ነው እከፍል ዘንድ አለ። ስለዚህ ዋናው ከፋዩ እያለ በአቋራጭ የሚመጣና ለተለያዩ ምላሽ አትጨነቁ። ይህንን መልእክት ለብዙ ሰው ሼር አድርጉ። ወዳችኋለሁ። ሰላማችሁ ብዝት ይበላችሁ።